ቅድም ሀዋን ከሸኘዋት በኋላ ማለት ነው ሰይድ ከኤርፖርት መጥቶ አደን በአንድ ቀን አይደርስም ማለት ነው። እዚህ ኤርፖርት መጥቶ እዛ አድሮ ከዛ በማግስቱ ነው የመጣው ማለት ነው። እዛ ከአደን ሰና ሳይደርስ ከመድረሱ በፊት ተጣድፌ ስንት ሰዓት ወጥቼ ሱቅ ሂጄ ስንት ነገር አድርጌ በቃ ተወኝ አልኳችሁ። ዛሬ በቃ የለውም ማለት ነው። እንግዲህ እቃ ሽጬ ስንት ነገር ሆኜ በአንድ ገና ልብስ ረትቤ ዛሬ አላድርም ማለት ነው። ይሄንን ቤት ለቅቄ አድራለሁኝ። እስከ ጧት ጨርሳለሁ ቤት ተስፋ አደርጋለሁ። ቢያንስ 10 ሰዓት ምናምን ነገር በቃ ቤቱ ባዶ አደርጋለሁ ብዬ አስባለሁ። ዛሬ 10 ሰዓት ከሌሊቱ ከዚህ መውጣት አለብኝ ማለት ነው። እንግዲህ አሁን ልብስ ረትባለሁ። ልብስ ገዛዝቼ መጥቻለሁ። አልተኛም እንግዲህ በቃ እኔ በቃ ምንም የለውም ማለት ይቻላል። እንግዲህ ለነጀሚላ ልብስ ገዝቼ ምን ብዬ እንደውም ለኔ አልገዛውም ማለት ይቻላል። በቃ ተጣድፌ ማለት ነው። ያገኘሁትን በቃ ብድግ አድርጌ ነው የመጣሁት። በስነ ስርዓት እንኳን አልመረጥኩላቸውም ማለት ነው። እንግዲህ እንደምታዩት ወደ 7 ነው 8 ሻንጣ አለ። የት እንደሚደርስ አላቅም፣ የት እንደሚሄድ አላቅም። እኔ ብቻ ከዚህ መውጣቴን ነው የማየው። እንግዲህ ቁም ሳጥኑን ሳይቀር ባዶ አድርጌላቸዋለሁ። ሁሉን ነገር ባዶ አድርጌያለሁ። ነገ በጠዋት መጥተው ብቻ እቃቸውን መጫን ነው ማለት ነው። እኔም ደግሞ በጠዋት በዛው እቃው በተጫነበት እግሬ እቃው ሲወጣ እኔም አብሬ ውልቅ ነው ማለት ነው። እቃውን የገዙ ሰዎች ማለት ነው መጥተው ሲወስዱት እነሱም እኔም አብሬ እወጣለሁኝ ማለት ነው። አሁን እየረተብኩኝ ነው። እንግዲህ ከ1 ሰዓት በላይ ይፈጅብኛል ብዬ አስባለሁ። ቢያንስ ተሎ ለማለት ሞክራለሁኝ። እስከ 1 ሰዓት ምናምን ጨርሳለሁ ብዬ አስባለሁ። ብቻዬን ነኝ ያለሁት ምረትበው ማለት ነው። ሀዋም ስራ ናት ያለችው፣ እዚህ የለችም። ለሀዋም አልነገርኳትም። ሀዋም ብትኖር የት ልትሄጂ ነው ምንድነው? በቃ እኔ ለራሴ የት እንደሚሄድ ሳላቅ እሄዳለሁ ብዬ የትም ደርስበትን ሳላቅ መናገር አልፈለኩም ማለት ነው። እና በአጠቃላይ እንግዲህ ያው እንደምታዩት ልብሱን ረታትቤ ጨርሼ እስኪ የት እንደምደርስ በዛው ነግራችኋለሁ። ምን የት ነው የሚሄደው አላውቅም። ይሄን ሁላ ሻንጣጄ ከ2 ልጆች ጋር እንግዲህ ያለ አይስቶር እንግዲህ አላህ ነው የሚያውቀው የት እንደምደርስ ማለት ነው። በዛውም የት እንደደረስኩኝ እኔ አሳውቃችኋለሁኝ። አብረን የምናይ ይሆናል የት ብዬ እንደሚሄድ ማለት ነው። እንግዲህ ሁላ ነገር ምንድነው ከሰይድ ጋር ያለመገናኘት ነው። ስለዚህ ከሰይድ ጋር አለመገናኘት ብዬ የት እንደሚሄድ እንኳን አላውቅም። ይኸውላችሁ እንግዲህ ከሞቀ ቤት ወጥቼ መፈናቀል በሉት። መፈናቀል ምንም አይተናነስም ከመፈናቀል ጋር። ያው እንግዲህ ማንም እዚህ ለማንም አልተናገርኩም። ምክንያቱም እኔ የሆነ ነገር ካፌ ሲወጣ ሰይድ ሰምቷል ማለት ነው። ስለዚህ ያው ሰው ማመን ቀብሮ ነው አይደል የሚባለው። ስለዚህ እኔ ከማወራና በሰውን ከምናደድ ብዬ ይኸውላችሁ ራሴን ችዬ ስለሰው ብናገር የሚያግዘኝ የማይጠፋም። ግን እዛ ወሬ እንዳይደርስ ከነገርኩት ደግሞ ቀድሞ መንጣቱም አይቀርም። ስለዚህ እኔ ሰይድን ላቅበው ስለፈለኩኝ ሳልነግረው ሹልክ ማለት ነው የፈለኩት። ለማንም ሳልናገር ለማንም አልተናገርኩም። ለማንም ማለት ነው። እኔና እዚህ ቤት ያለ ሰው አንድ ልጅ አለች። እሷ ብቻ ናት የምታውቀው። እሷም ያው እዚህ ሰው አታውቅም። እንግዲህ ይሄን ሁላ ቪዲዮ በአንድ ቀን ወሬ ደጋገምኩኝ መሰለኝ። አሁን እንግዲህ ይሄንን ቪዲዮ ቀስ እያልኩኝ ነው የምለቅላችሁ። እና ያልነገርኳችሁ ነገር ከሰና ብቻ አይደለም፣ ከቤት ብቻ አይደለም ወጣው ከተማውም ሰንዓን የመንን ልሰናበታት ነው። ስንት አመት የቆየሁባትን ሀገር ልሰናበታት ነው እንግዲህ ማለት ነው። እውነት የመን በጣም ነው የምትናፍቀኝ። በጣም የምወዳቸው ሰዎች ሁላ አሉበት ማለት ነው። አሁን የሚሄድበት ሀገር ምን አይነት ሰው እንደሚገጠኝ እንዋደድ አልዋደድ እንኳን አላውቅም ማለት ነው። ስለዚህ ይኸውላችሁ እንግዲህ ድክም ብሎኛል እውነት ውዶችዬ። ብትኖሩ ኑሮ ታግዙኝ ነበረ እና ማለት ነው። እንግዲህ ያው ከካሜራ ጀርባ ሰው አለ። ሰይድም አያውቃትም። ሰይድ ከሄደ በኋላ ነው ማለት ነው እኔ ጋ የመጣችው። እውነት ለመናገር ከሆነ እሷንም በጣም ነው የማመሰግነው። እስካሁን ስቀርጸኝ የነበረችው እሷ ናት። ከካሜራ ጀርባ በጣም ብዙ ነገር ስታግዘ የነበር ያው መታየት ስለማትፈልግ ነው ማለት ነው። አሁን ጥያት ሊሄድ ነው፣ ልንሰናበት ነው እንግዲህ። እሷም በጣም ነው ቅር ያላት። እስካሁን አንድ ላይ ነበርን እና እንግዲህ ማለት ነው በጣም አመሰግናለሁ። ያው እሷ ብቻ ነው የምታውቀው ብያቸዋለሁ። እዚህ ሰና ውስጥ ማንንም አታውቅም እና እውነት በዚህ አጋጣሚ በጣም አመሰግናለሁ። ያው ከካሜራ ፊት እያመሰገንኩሽ ነው እና በጣም አመሰግናታለሁ። በተረፈ እናንተንም ተመልካቾችንም ሁላችሁንም አመሰግናለሁ ወላሂ።
በቃ እንግዲህ እንዲህ እያልኩኝ ልብስ እየረተብኩ እያወራሽ እየሰራሽ አይደለም እያለችኝ ነው። ልብስ ልንረትብ እሷም እንድታግዘኝ ማለት ነው። መታ እዚህ ጋር አንድ ላይ እንድንሰራ ካሜራ ካለ ይኸውላችሁ ውልፍት የለም አገባው። በቃ ተሳስቶ ራስ ስልክ ካነሳው ልቀርጭኝ ነው። መግባት የሚባለውን ነገር በቃ እንደ በሽታ ነው የምትፈረው። ለምን እንደሆነ አላውቅም። እና እንግዲህ ለማንኛውም የት እንደምደርስ ግን ከዚህ በኋላ ብቻዬን ነው የሚሄደው። ራሴን ብቻዬን ነው የምቀርጸው። ሰው አብሮኝ የሚሄድ አይመስለኝም ላለው ብቻዬን ነው የምሄደው ከልጆቼ ጋር። እንግዲህ እዛ ሲሄድ ካሜራ እያስቀመጥኩኝ በእጄ እያስኩኝ ምናምን ነው ከልጆቼ ጋር ያለውን ነገር አሳያቸዋለሁ። ከማንም ጋር አልሄድም ማለት ነው። መንገዱን ብቻዬን ነው የምጋፈጠው። መጨረሻ የት እንደሚሆን እንግዲህ ጥሩ ነገር እንደሚገጥመኝ ተስፋ አደርጋለሁ። እናንተም ዱአ አድርጉልኝ፣ አላህ ጥሩ ቦታ ያድርሰኝ። አንዳንዴ በቸኮላ የምትወስኑት ውሳኔ መጥፎ ይሆናልና እንደማልነድም እንደማልቆጭ ተስፋ አደርጋለሁ። እንዳልጸጸት ማለት ነው። ለምን ይሄን ውሳኔ ወሰንኩኝ ብዬ እንደማልጸጸት ተስፋ አደርጋለሁ። ግን ያው ከአላህ እርዳታ ጋር ጥሩ ቦታ ደግሞ ጥሩ ነገር ላይ ያጋጥመኛል፣ ጥሩ ነገር ያጋጥመኛል ብዬ ተስፋ አደርጋለሁ። ሌላውን እንግዲህ ምን አደርጋለሁኝ አላህ ይጨመርበት ነው አይደል የሚባለው። እንግዲህ ከሁለት ልጆች ጋር እውነት ለመናገር በጣም ነው የሚከብደው። ብቻዬን ብሆን ምንም አይከብድም፣ ግን ከልጆች ጋር አይደለም መንገድ ሱቅ በጣም ነው የሚከብደው። እንግዲህ ሁለት ልጆች ይዤ መንገድ መሳፈር ማለት በጣም ነው የሚከብደው በጣም። እና እንግዲህ ምን አደርጋለሁ ከጀሚላ ጋር ከኋላ ሆኖ እያሾከሾኩ ነው። ምንድን ነው የምታወሩት? እና ዝም በሉ እና ለማንኛውም ማለት ነው እንግዲህ ያው እንግዲህ እነ ጀሚላንም ሳይድ እንዳያቸው ነው ማላወጣቸው እዚህ ላይ እና አላወጣቸው ማለት ነው። እንዳያቸው የት ሀገር እንደሚሄድ እኔም አላውቅም። ሳይድዬ እንግዲህ እዚህ መጥቶ አሉ ብሎ ሰርፕራይዝ ነው የተሰፍ ብሎ ሲመጣ ማለት ነው። መጀመሪያ ሰና እስከሚደርስ ድረስ የሰርፕራይዙን ብቻ ነው መለቅለት ማለት ነው። የት ሄዱ ብሎ ልቡን ቁርጥ እንዲያደርገው። በተረፈ ያው ልጆቹን ዩቲዩብ ላይ ስለማለቃቸው ለልጆቹ ነው ሰፍ ብሎ የሚመጣው እርግጠኛ ነኝ ማለት ነው። ግን እውነት ለመናገር ከሆነ እኔ የት እንደምደርስ ለመሽ እንደምንገናኝ ራሱ አላውቅም ማለት ነው። ለማንኛውም እንግዲህ አሁን እኔ እያጠፍኩኝ አይደለም። ያው እንደምታዩኝ ወረቀቶቹን ብቻ ነው የበጣጠስኩት ማለት ነው። ይታጠብ ነበር ግን ጊዜ ስለሌለኝ እንደዚህ ነው ማለት ነው የማጣጥፋቸው። ያው ሳላጥብ ልብስ አልብሻቸው አላውቅም፣ ግን ምንም ማድረግ አልችልም። አሁን ጊዜ የለኝም። ግን ያው አሁን እንግዲህ እና አዲ ኮረቦ ነመንትኳን አመነ ነማለ ዴቤ ነመትቦ ነመና ራሱ እና አሽተበዳ ቤሌ ጀኔ ነመትኒ ማዷን በኋላ መጥቻ አይንሽን ነው ማጠፋለሽ። ነዶብሴና እንደነቢ ዋያ ረጎረቲ በቃ እና አሽተበዳ የው በርሽ ላይ ነው ያለሁት። እና አሽተበዳ በር ቆልፈሽ አፍሽን ከምትከፍቺ አፍሽን ከምትከፍቺ በር ክፈቺ። እና አሽተበዳ የው ቤትሽን የማላውቀው እንዳይመስልሽ። የው ቤትሽ ፊት ለፊት ነው ያለሁት። እና አሽተበዳ አቶ እና አሸለብደ ጩፊ ሰገለቻ ነራዶ ኪቱ ዲሙቤ ከላላ ከነከዶ ተማለ ደሙ ተላቱ ራከላት መንጦር ሰገለቻ ፍራጭ እና አሽተበዳ ይሄ ግቢ አቶ ሰገለቻ ፈቱ ማሳፒ ሲትርጌ ዱራ ሲማ ዱራ አቃጣ ወልቲ ቡነ ሲቲማ ዱራ መዲ ኩን መዲን ታቃለ ከደለ ሲካይሮ ጅርቱ ኩኖ አቺ ታዬ ኩኖ አዲት ኢትቡይና ጀናን ነንዲ ሰሙቤ ኩኖቲ ሰገደ ወራበደ ጊዜ ነከደ ጉባረ ደሙ መቃቆ ሀሰው መዲ ታኒ ከዛ ማንዲ ጊዜ ጀዱ ኩኖ ደገፈዳ ገቲን ኢትቡኤ ደገፈዱ ሙቤ ሲብረነን ገልቼ ኢብሊስ ከዛ ጋር መቼም ለማለት ነው ከነራ ሞዲ ኮና ዲጂን ኮንጃለን አርጊቴ ከዛን ነራ አደበተሞ ነራ ነደበቱ ጀናን ኡፌ መነኮ ጀለ